አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሀይ ከኔ ጋር አልሐምዱሊላ። ዛሬ ወደ ገጠር ሂጃለሁ ማለት ነው። ጠቢ ናፈቃችሁ ባህሩ ይኸውና እላችኋለሁ ማለት ነው። ውዶቼ እምዬ ጠቢችን ትመስላለች ማለት ነው። ይናፈቃችሁ ይኸው ሰፈር ያለሽ ልጅ የት ነሽ? በቃ በይ ማለት ነው። በዚህ ያላችሁ በዚህ ጆርጆሮ በዚህ ገርጅጃ ያላችሁ ደግሞ በዚህ እና ይሄን ይመስላል እምዬ ጠቢው። ባህሩ በጣም ነው ወላሂ ደስ የሚለው፣ በጣም ትልቅ ነው። ያው ከታይ ስለሆንኩ ነው እንጂ ማለት ነው። ከላይ ግን ሆናችሁ ስታዩት በጣም ትልቅ ነው እና ይሄን ይመስላል። ያው ግን ስለመሸ ትንሽ ጨለም ብሏል ማለት ነው ውዶቼ። በጣም ነው ወላሂ ሀገራችን ደስ የሚለው ያ አላህ። እና ውድ ቤተሰቦቼ ሁላችሁም አበረታቱኝ ማለት ነው። የምትፈልጉትን ነገር እንደዚህ ይናፈቃችሁ አቀርብላችኋለሁ። አዩት እንግዲህ ምን ያክል ስፋት እንዳለው ከታይ ማለት ነው። ምን ያክል ከላይ እንደውም ብዙም አይታይም ማለት ነው። ይታያቸዋል አይደለ? ከአንኪሳዎቹ ደግሞ እየጮሁ ነው። አሁን እህሉ ደርሶ እየታጨደ ነው ማለት ነው። አሁን እንግዲህ የቀረው መውቃት ብቻ ነው እና ሁሉም አሁን ያለው አጨዳ ላይ ነው ማለት ነው። በዛ ደግሞ ያላቸው ያው ጠቢና ሳይን ምዬ ጠቢና ሳይን ያላችሁኝ ማለት ነው። ይሄን ትመስላለች ወላሂ በጣም ነው የምታምረው። ግን የዚህ ባህሩ እንቅስቃሴ ማለት ነው ልነግራችሁ አልችልም። ጧት ጧት ስትነሱ በጣም ነው እንትን የሚቀሳቀሰው ማለት ነው። ውርጭ ግን ወላሂ እንትን የሚለው ነገር ይሄንን ያህል ባህር እያለ ሌላ ቦታ ቢሆን ስንት ነገር ይጠቀምበት ነበር ማለት ነው። አሁን እዚህ ጋር ምንም ከላይ ላለው ከግድብ በላይ ላለው ሰው ምንም እየተጠቀመ አይደለም ማለት ነው። ከግድብ በታች ላሉት ነው የሚጠቅመው ማለት ነው። እነሱ የተለያዩ ነገሮች ያመርቱበታል። ሽንኩርት፣ ድንች፣ በቃ አትክልት በሙሉ ያመርቱበታል ማለት ነው። ግን አሁን መንግስት ከልክሏቸዋል። አልተዘራም ማለት ነው። አትክልት ምናምን ለምን አላውቅም። ስንዴ ምናምን ነው አሁን እየዘሩ ያሉት ማለት ነው። በአመት ሁለቴ ነው የሚጠቀሙት። አሁን እህሉ ይሄ ይነሳል አይደለ? አሁን ይሄ እህሉ ሲነሳ መስኖ ይለቀቃል። ከዛ በኋላ ይዘራል ማለት ነው። ግን አትክልቱ ነበር በጣም የሚጠቅመው፣ ግን ለምን እንደሆነ አላውቅም። ከላይ ያሉት ደግሞ ውርጭ ብቻ ነው ማለት ነው የሚጠግቡት። ከላይ ላለን ያው ባህር ዛፍ ምናምን ስላለ ቤቱ ምናምን በደንብ እንትን አይልም። በጣም ነው የምወዳት ወላሂ ሀገሬን። ሀገሩን ማን ይጠላል ባትሉኝም ከግድብ በታች ያለውን ደግሞ ላሳያችሁ። አሁን ስለመሸ ከግድብ በታች ያሉትን ደግሞ ወደ ታች ናቸው ማለት ነው። ያው ደም ምናምን ስላለ በደንብ አይታይም። አይዞህ አላስገባህም። ይሄንን ይመስላል ማለት ነው። በዚህ ሰፈር ያላችሁ ያው ስታውቁ ታስታውሳላችሁ ማለት ነው። በጣም ነው የሚያምረው እኮ አይደል? በጣም ያምራል። እኔ የምልህ ለምንድን ነው አሳ የማታመርቱበት ባህር ነው?
አስባችሁበታል? ሌላ ቦታ ቢሆን እንዴት ያለ አሳ ይጠቀሙበት ነበር ማለት ነው። ግን አንድ ምክንያት ስላለው ነው፣ በጣም ቀዝቃዛ ስለሆነ ለዛ ነው አሳ ምናምን እንትን ለማለት ከአንኪሳ ብቻ የሚውልበት ማለት ነው። ወላሂ በጣም ደስ የሚል አያችሁት አይደለ? እንግዲህ ከግድቡ በታችን ያልኳቸው ከዚህ በታች ያሉት ናቸው። መስኖ ነው የሚጠቀሙበት ነው። ስለመሸ ትንሽ በጣም ሰፊ ነው ወላሂ ባህሩ ማለት ነው። አየሩ ትንሽ ቀዝቃዛ። ይሄ ደግሞ ወንድሜ ነው ማለት ነው። ካሜራ አልገባም ብሎኝ ነው ሸሽጌ ነው ማለት ነው ያሳየኋችሁ። ማየት የምትፈልጉት ነገር ካለ አሳዩኝ ማለት ነው፣ ንገሪኝ፣ አቀርብላችኋለሁ። ይሄ የናፈቃችሁ ከንኪሳዎቹ ናቸው የሚውሉበት። ከላይ ራሱ በጣም ረጅም ነው ስፋቱ። ከታይ እንግዲህ ይታያቸዋል ምን ያክል ሰፊ እንደሆነ ከታይ ብቻ ማለት ነው። በፊት ግን አሳ ምናምን እንደዚህ እንትን ተብሎ ነበር እና ያው አየሩ በጣም ውሃው በጣም ቀዝቃዛ ነውና እንግዲህ ኢንሻአላህ ወደፊት ብዙ ነገር እንጠቀምበታለን ብዬ ተስፋ አድርጋለሁ። እና ወዶችዬ የሚየጠብ የምትባለው ይችን ትመስላለች። ታቻለ አይደለ? ሁላችሁም ፕሊስ አበረታቴ ማለት ነው። ሸር አድርጉልኝ፣ ወላሂ አይከፈልበትም። አገር ውስጥ ያለውን የምታበረታቱ ግድ ይላል። እኛ ገና ጀማሪ ነን። እናንተ ደግሞ ተለቅ ያላችሁት እኛም ማበረታታት አለባችሁ። ወላሂ እርስ በራሳችን ብንተባበር ገዳደፍ በደረስ እንደው የሌላውን ታውት የኛው ሀገር ራሱ ስንት አለ አረብ ሀገር አሁን ወላሂ ላዚም እንዳለ እዚህ እኮ እንዳለ አረብ ሀገር ነው ያለው። እህቶቼ እንዳለ አረብ ሀገር ናቸው ማለት ነው። እና የሌላውን ትታችሁት የጠቢ ልጆች ራሱ ብትገድፉኝ ቀላል አይደለም እላቸዋለሁ ወዶች። እናንተም ደግሞ ሀገር ገብታችሁ እንደዚህ ዘና ፈታ እንድትሉ ኢንሻአላህ ዱአ አደርጋለሁኝ እና አበረታቱኝ እላችኋለሁ ውዴቶቼ። ዛሬ እዚህ መጥቼ ጠቢን እንዴት ታላሳያችሁ አልሄድም ብዬ ማለት ነው። ሾው በጣም ነው የሚዋጋው። ሾው አለ ግን ብቻ ለመምጣት በጣም ነው የሚያስፈራው። ኢንሻአላህ ደግሞ እናንተም ሀገራችሁ አብቅታችሁ እዚህ መተን እንዴት ባንድ የምንጫወታለን ያደርገን። ማሜ ያላ እንሂድሽ እና ውድ እህቶቼ ማለት ነው ይሄን ይመስላል የዛሬ ቪዲዮ።
ሁላችሁም አበረታቱኝ ይሏቸዋለሁ። በሌላ ቪዲዮ ውስጥ የምንገናኝ ደህና ሆኖልኝ ውዴቶቼ እላቸዋለሁ።